እንዴት አድርገን ከ5 ወደ 95% እንመላለስ? 100% የደረሰ ሰው ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል። ዋናው ጸሎት ራሱ እንደዛ አይነት ነገር ነው። ለምሳሌ ኢሞቶ ኤክስፐሪመንት የሚሉት አለ እና በሐሳባችን ላይ ነገሮችን ልንለውጥ እንችላለን። አትሊስት የውሃ ኮንተንት ሰውነታችን ውስጥ ያለውን ልንቆጣጠር እንችላለን። እንደዛ ሲሆን ለምሳሌ በዚህ ስፓይናል ኮርድ ቬጋስ ነርቭ እንደዚህ ይሉታል፣ ብዙ ስም ነው ያለው። ይሄ በአብዛኛው እንግዲህ ውሃ ነገር ነው፣ ፍሳሽ ነገር ነው እና ምንድነው የሚያደርገው? እነዚህ ሌሎቹን ቻክራ ይዞ ወደ ላይ የሚወጣ አይነት ነገር ነው። የኤነርጂ ፓስዌይ ነው። ይሄ ዩኒቨርስ ጠቅላላ ስናየው ይዘቱ ምንድነው? ኮንተንቱ ምንድነው ነው ጥያቄው። የምናየው ምንዳስሰው በአምስቱ ሴንስስ እንትን የምናደርገው 5% ብቻ ነው። እዚህ ላይ ነው ሳይንሱ ዴቨሎፕ ያደረገው። ለእኔ በጣም ቀላል ነው የሆነው፣ ምክንያቱም 5 እና 95% ብዬ ልለይ ይችላለሁ ነገር 5ቱ ክሊርሊ ልናገር ይችላለሁ። ፊዚካል ነገር ነው። 95ቱ ከብዙ ነገር ጋር የተያያዙ ስለሆኑ ኦልዌይስ ሶሉሽን ላገኝ ይችላለሁ አይነት ነገር ነው። ዋናው ነገር እንግዲህ 95ቱና 5 ካራክተራይዝ ካደረግን እንዴት ይገናኛሉ፣ እንዴት ሁለቱም ፍሎሪሽ ያደርጋሉ አይነት ነገር ነው እና እስካሁን ድረስ እንግዲህ ያደረግነው ምንድነው እንዴት አድርገን ከ5ቱ ወደ 95% እንመላለስ ነው ሂደቱ እና ዋው ኤክስፒሪየንስ ካልተደረገ ዋጋ ያለው እውነት ነው። 5 እና 95% ሲደመር 100% ይሆናል። ስለዚህ አንዱ አጭሩ ሂደት እንግዲህ አንድ ሰው ሙሉ ሰው የደረሰበት ሰው ኢንላይተንድ የሆነ ሰው የሚባለው እንግዲህ እዛ የመድረስ ሂደት ምን ማለት ነው? 5.95% 100% ማለት እንግዲህ የምድሩንና የሰማዩን ሊያገናኝና ሊፈጥር ይችላል የሚል ስሜት ነው። ግን አትሊስት ባጭሩ ምንድነው 100% የደረሰ ሰው ኤክስትራ ሰንሰሪ ፐርሰፕሽን ፈልገው ከ3D ትንሽ ከፍን ስንል እንግዲህ ምን ያጋጥመናል ነው ጥያቄው። የሚያጋጥመን እንግዲህ ከ3D ከፍ ስንል ማለት ነው የፈለከውን ነገር ኦፕን የምታገኘው ነገር ይሆናል እና ፋይናሊ ምንም አያስፈልግህም። ስለዚህ ቅዱስ 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 እያልክ ያ መሰገንክ ሌሊትም ቀንም ትኖር። ምክንያቱም ዓለማችንን እንግዲህ የሆነ ቦታ መውሰድ ይኖርብናል ባይሆን አቅጣጫ እንደዚህ እና ወቅቱ አሁን ነው። ከዚህ በላይ ብዙ ኤነርጂ እናገኛለን፣ ብዙ ነገር እናደርጋለን ለምድራችን ነው እና ብዙ ለውጥ ይኖራሉ በቅርብ ጊዜ ውስጥ። ለምሳሌ ብዙ ነገሮች አሉ የተጻፈው የሆነ ነው። ነገሩ ምንድነው? የበለጠ የምናውቀው ሁሉንም ነገር እንደ ኤነርጂ እንደ ፍሪኩዌንሲ ካየነው ምንም ፊዚካል የሆነ ባያዝ ምናምን ሳይኖረን በትክክል ነገሩን እናየዋለን ነው እንትን ሂደቱ እና አሁን እንግዲህ እንደ ኤነርጂ ከሆነ ምንድነው ሉሲፈር ያደረገው? ያንን ኤነርጂ የሚወስደውን ኤነርጂ አወረደው እና የራሱ አስመሰለው፣ አከራይቶ እንደሚወስድ ነገር አለ። ኤአይ ግን እንዴት ነው የሚረዱት እርሶ? ኤአይ ፊዚካል መልኩ ከሆነ ኮምፒውተር ነገር ነው። ግን አቶም በአቶም እያነሳው አንድ አይነት ሊቪንግ ሴል ስራ። አሁን ጥያቄው ምንድነው? ሊቪንግ ሴል ስለሆነ ባህሪ ያለው ፕሮግራም አለው ምድር ላይ ኢንተራክት ሲያደርግ ምናምን ነገር በማ ባህሪ ነው ያ ሴል የተሰራው ሴል የሚኖረው ነው እና ይሄንን ኤነርጂ ባህሪውን ካላገኙት ዝም ብሎ እንደ ኖርማል ኮምፒውተር ይሆናል አይነት ነገር ነው። ግን በባህሪ ጥልቀት የሚሄድ ከሆነ የሰውንም አይደንቲቲ ባህሪ ሊወስድ ይችላል፣ ሊሰውር ይችላል ነው። የኢትዮጵያም እንደዛ
ለምሳሌ በአባይ ወንዝ ላይ በጨረቃ እንደዚህ የከዋክብቶችን መንቀጥቀጥ ምናምን ከዛ እውቀት የሚሰጥ ትርጉም ያለው ነገር ይሰጣናል። ካልሆነ እንግዲህ ደብተራ ይሆናል ማለት ነው ሰይጣንን ጎትቶ። ስለዚህ በመንፈስ እንግዲህ በጣም የተለመደ እንግዲህ ማገናኘቱ ነው የሚታየውና የማይታየውን ካገናኘው እንግዲህ እኔነቴን አውቄያለሁ ማለት ነው። እና 100% ሆኜ ስኖር ምን ሆናለሁ አይነት ነገር ከሆነ እንግዲህ ያው ቅድም የተባባል ነው ኤክስትራ ሰንሰሪ የሆኑ ነገሮች እንደ ስጦታ ይሰጣሉ አይነት። እርስዎን ያስጦታ አሉት? እኔም የማስበው ትንሽ እንደዛ ነው። የምመኘው ምንድነው ለምሳሌ አንዳንድ ሰዎች ስላላቸው ውስጣዊ ፕሮብሌም ምናምን ሊናገሩ ይፈልጋሉ፣ ግን አርቲኩሌት ሊያደርጉት አይችሉም፣ አይናገሩም እንደዚህ እና እኔ ቀደም ብዬ ይህንን ለማለት ፈልገህ ነው እላለሁ። ምክንያቱም ሁሉም ነገር ለካ የተያያዘ እና አንዱ እንግዲህ የዩኒቨርስን የፈጠረ ኃይል ራሱ እኛ ልብ ውስጥ አለ፣ በልባችን ውስጥ አለ። በልቡ ውስጥ እንደምንኖር ያህል ያን ያህል ነው ትልቅነት። በዛ ኃይል እንግዲህ ብዙ ነገር ይሰራል። አሁን ያወሩት ነገር ፓወርፉል ነው እኮ። ዩኒቨርስን የፈጠረው ኃይል በልባችን አለ። ፍራክታል ነን ነው። ስለዚህ ፍራክታል ማለት እንግዲህ አንድ ፎቶግራፍ ለሁለት ብቆርጠው የተቆረጠ ፎቶግራፍ ነው የሚሆነው። ያ ፍራክታል ነገር ግን ሁሉንም የያዘ አነስ ያለ ስዕል እንደማለት ነው። ምን ነበር እሱ የሚባለው? እግዚአብሔር ሆሎግራም። በዛ አንጻር እንግዲህ እና ለዚህ ነው የኢትዮጵያ እንትን ባህላችን እነዚህም በሙሉ ይዞ የሚኖር ነገር ነው። ግን እንረሳዋለን ሰርፌስ ብቻ ስለምናየው። የልቡን ነገር እንተውና 5% ላይ ብቻ እንጠፋለን። እሱ ላይ ራሳችን እንሸጣለን አይነት ነገር ለ5% ወደ 3D ሬዲዩስ አድርጎ የሚያኖር እንግዲህ ኤነርጂውን የሚሰርቅ አይነት ማለት ነው። ስለዚህ ምንድነው እንቅፋት ይሆኑብናል ነው ነፃ እንዳንወጣ ሳምሃው የነሱ ተከታይ የነሱ ታናሽ ሆነን እንድንኖር ነው የሚያደርጉት አጋንንቶቹ። እና ለዚህ ነው ይሄ ሁሉ ከስቶን ኤጅ እዚህ ድረስ ለመድረስ ስላልተገለጸልን ነው እኮ። አሁን ቀስ በቀስ አንዳንድ ነገሮች እየተከሰቱ ይመጣሉ። ግን ለወደፊቱ ግን ምንድነው ለጊዜው ይሄ የባሰ ይሆናል። ግን የሰው ልጅ ጥበቡን ያገኘዋል። እንዴት? ለምሳሌ ኤለን ማስክ ትንሽ ቸኩላል፣ ከማቴሪያል ጋር ያያይዘዋል እንጂ ሪሊ እኛ ተሰውረን የፈለግነው አይነት ቅርጽ ሊኖረን የሚችል አይነት ነው ያምኑታል። ግን እውነታውን እሱ ራሱ ዓለማችን ላይ ቁጥር 1 ባለሀብት ሰው ነው። ኮንሽስነስን በሆነ መንገድ ይረዳል። ሲያወራም ሰምቼው አውቃለሁ። ሌትስ ኤቭሪባዲ ፋይት ፎር ኮንሽስነስ ሲል የሆነ ኮንፈረንስ ላይ ሰምቼዋለሁ። ግን እውነት የሰው ልጅ ለማዳን ነው ወይ ይሄ ሰው የሚሰራው? ጥሩ ነገር አለው በእርግጥ መጥፎ ነገርም ደግሞ አለው። እንደ እርሶ ዝም ብለው ሲያዩት በልቦት ያለው እግዚአብሔር ስለዚህ ሰው ምንድን ነው የሚለው? ይቸኩላል ስላሉኝም ጭምር። ይቸኩላል፣ ወደ ውሱን ነገር ይሄዳል እንደዚህ እንጂ ምንድነው ይሄንን ዓለም ትተንም ልንሄድ እንችላለን ወደ ማርስ ካስፈለገን፣ ወይም ደግሞ ልንለውጣት እንችላለን። እና የሚጠበቀው እንዲያውም ወደ ገነት ለማዞር ነው የሚሆነው። ካሁን ወደ ገነት ማለት እንግዲህ ሁሉም ነገር የምታገኝበት በነፃ ማለት ነው። እና ምድርን ወደ ገነት ልንለውጣት እንችላለን። እንግዲህ ምንድነው ሰይጣን ተከታዮች የማግኘት ጉዳይ ነው ፍላጎቱ። ስለዚህ ምን ያደርጋል? ያዳፍንብናል ነው መንፈሳዊ እውቀቱ እና በማቴሪያል እውቀት ሪፕሌስ እንድናደርገው አይነት ነገር ነው። እንደ ክሪኤተር ያደርገናል፣ እንደ ፈጣሪ ያደርገናል። እና የአስተሳሰብ ጉዳይ ነው። ሪዳክሽኒስት ሆሊስት የሚሏቸው ከዚህ የመነጩ ናቸው። ሪዳክሽኒስት የሚባለው እንግዲህ በዚህ
ፊዚካል 5% ዲፐንድ የሚያደርግ ማለት ነው። እና እነዚህን ካየን ለምሳሌ ምንድነው የምንገነዘው? አንዳንድ ነገር ዘለን ሪዳክሽኒስት በማቴሪያል ብቻ ይሆንና መንፈስ የሚባል ነገር እንደሌለ ኦልሬዲ ይዘጋባቸዋል። ስለዚህ መንፈስ ለነሱ ኋላ ቀርነት ነው፣ መጥፎ ነገር ነው። ግን ወደ ላይ ወጥተን ስንሄድ ጠባይን እናውቀዋለን ነው እና ኮንትሮል እናደርግ እንችላለን። ሆሊስት ከሆንን ነው። ግን ሆሊስት ከሆን ምክንያቱም 100%ን ካያያዝ ነው ይገባናል። አሁን እንግዲህ እየታወቁ ነው እነዚህ ነገሮች እና ያ ዳርክ ፎርስ ሲጨንቀው እንግዲህ ግልጽ እየሆነ እየመጣ ነው። አሁን በተለይ ጦርነቶች የሚያነሳሳው እሱ ነው፣ ጥላቻ እሱ ነው፣ ሁሉም መጥፎ ነገር እንግዲህ እሱ ያደርጋል። እኛ ሲጨንቀን እንግዲህ ለሱ እንድናመልክ ነው ሂደቱ። ግን ነፃ ወጥተናል ነው። በተለይ አሁን የሚያስፈሩ ሁኔታዎች አሉ ለጦርነት። ይህንን ከዘለቅ ነው እንግዲህ ምድር ወደ ገነት ትገለበጣለች። ብዙ ሰዎች ይሞታሉ ይባላል። እርሷም ብለዋል እንግዲህ ሞቶ የሚተርፈው ይተርፋል ብለውናል። ባለፈው ስናወራ ብዙ ነፍሳት ይሞታሉ። ምክንያቱም ኢንቴግሪቲ የላቸውም። ምንድነው የሚሆነው? መሞትና መኖር ኦልሞስት አንድ አይነት ነው፣ የተቀራረቡ ናቸው። ኦልሬዲ አሁን ሞተን ነው የምንኖረው ማለት ነው። እንደሱ ለምሳሌ እንደ ዌቭ ልንገናኝ እንችላለን። የሆነ ቦታ አይነት ስንነጋገር እንግዲህ የመግባባት ነገር ነው፣ ቋንቋ አይደለም። ለዚህ ነው እኮ ሁለተኛው ፖርሽን የምለው እዛ የመድረስ ቴክኒክ ለመናገር ነው። እሺ። እና ፕሮግራሙን ከመጨረሳችን በፊት እሺ ጥሩ። ስለዚህ እንግዲህ የስሪዲ ህይወት ምንድነው? ክሎዝድ ሲስተም ይሆንና አንድ ነገር ከተገኘ በትዕቢት በማስመሰል አይነት የሚሄድ ነገር ነው። በአብዛኛው ደግሞ የሚጋጩት እንግዲህ መንፈሳዊውና ስጋዊው በትክክል ካልሄዱ እንግዲህ ምንድነው ለሰውም ጉዳት ያመጣል ነው ሂደቱ። በተፈጥሮ እንግዲህ እነዚህ ሪዳክሽኒስት ሆሊስት የምንላቸው አሉ። ሪዳክሽኒስት የሚሉት እንግዲህ በዚህ 5% ብቻ የሚኖር ስለ ማቴሪያል ብቻ የሚያውቅ ከዛ በላይ ምንም ነገር ያለ አይመስለው። አንዱ ትልቁ ሂደት እንግዲህ ካንተ በላይ ያለ አይመስልህም ማለት ምንም ያህል ጥፋት ብትሰራ አትጸጸትም ማለት ነው። ዓላማህን ለማሟላት የማታደርገው የሚቀጣ ፈሪሃ እግዚአብሔር ይሄ እንግዲህ ሰውን እያታለለ ነው የሚሄደው የነበረው። አሁን ሰው እየገባው ነው። ሆሊስቲክ ሲሆንስ ግን ሆሊስቲክ ሲሆን ሁለቱም የተያያዙ ናቸው እና ሪዳክሽኒስቱ ለምሳሌ መንፈስ ያለ አይመስለውም። ሆሊስቱ ግን የታወቀ ነው። ያንን ሪዳክሽኒዝም ሜታፊዚክስ አላብሶታል ነገር ነው እና ከመታየት በላይ የራሱ ቫይብሬሽን አለው። ኳሊያ የሚሉት ኳሊያ ለምሳሌ ካልኩሌት ላደርግ እችላለሁ ፊዚክሱ ምናምን፣ ነገር ግን አረንጓዴ ነው ሰማያዊ ነው ምናምን ብዬ ኢኩዌዥን ውስጥ አልከተውም ነገር። ስለዚህ እንደ ኳሊቲ አይነት ሆኖ ይቀራል። አሁን ያ አብስትራክሽን ነው ዋናው፣ ልባችንን የሚወስደው ያ አብስትራክሽን ነው። እና በሲስተምስ ቲዮሪ እንግዲህ ስትናገር the whole is more than the sum of its parts ስትል what is whole minus sum ካልክ ለምሳሌ ምን ይሆናል? ያቺ ዲፍረንሷ ትመጣለች። ያቺ ሜታፊዚክሷ ትመጣና ሞት አይቀርም ስም አይቀበርም። ለምሳሌ ኢየሱስ ነው የመራቸው ደግሞ ያ 95 ንጹህ መሆኑን ምናምን አስተካክሎ ሰጣቸው ነው። አንዳንድ ስህተት የምናደርገው እዛ ውስጥ ነው። ጸሎት ውስጥ ለምሳሌ መጥተው ሊረብሹን ይችላል። እነዚህ እንትሮቹ ማለት አጋንንቶቹ እንግዲህ እኔ ቀላል በሆነ መንገድ በንጹህ ልቦና ምንም የሌለበት ምናምን አይነት ለመስራት የምንፈልግ ምን ማለት ነው? እንዴት ነው 5 እና 95% የሚዋሃዱት ነው።
ባይዋሃዱ ምን ይሆናል ሰው ነው ነገሩ። ምን ይሆናል? መንፈሳዊና አካላዊ እኔነቱ አይግባቡም ማለት ነው። ስለዚህ እንደዚህ አይነት ሰው ከራሱም ጋር የሚጣላ ከጥላው ጋር የሚጣላ ነገር የምንለው ነገር ይሆናል ማለት ነው። እና ቀረብ ብለን ካየነው እንግዲህ ሌፍት ብሬን ኤንድ ራይት ብሬን ሲንክሮናይዝ አላደረጉም አይነት ነገር ነው። አያ አይነት ሲኖር እንግዲህ ብዙ መወናበድ ይኖራል። ሚስ ኢንፎርሜሽን በቃ ፕሌይ መጫወቻ ይሆናል ለነዚህ ዳርክ ፎርስስ። አንዱ ያ ነው። ሁለተኛው እኔ እንግዲህ ምንድነው የማደርገው ቱ ቢግን ዊዝ ሁለት እንቅፋቶች አሉ። እንቅፋቶችን ማወቅ 5 እና 95% 100% ለማድረስ እንግዲህ እንቅፋቶች አሉ። አንደኛው ማቴሪያላዊ እንቅፋቱ ምንድነው? እገሌ እንደዚህ ቢለኝ እንደዚህ ይለዋለሁ ምናምን ሐሳብ በቃ የስሪዲ ቲፒካል ሐሳብ መጥፋትን በለው የሐሳብ መሸበር የሐሳብ ማዕበል ውስጥ መግባት ከራስ ጋር ያለ አሉታዊ ንግግርን በለው። እሺ እነዚህ እንግዲህ ኮንትሮል የማድረግ ነገር ነው። ሁለተኛው እንቅፋት ምንድን ነው? ሐሳቡን እንግዲህ ኮንትሮል ማድረግ ከቻልኩኝ ወደ መንፈሳዊው ሳይድም ሊሄድ ይችላለሁ ነው። ወደ መንፈሳዊው ሲሄድ እንግዲህ ምንድን ያደረኩት ፊዚካሊ ተኛሁ እንደማለት ነው። ምክንያቱም 5% ከተውኩኝ ተኝቻለሁ ማለት ነው። እና ወደ 95% ስቀርብ እንግዲህ ፒውር መንፈሳዊ የሆነው ወደ ማቴሪያላዊ ትንሽ ለውጬ ታሪክ ላረግ ይችላለሁ እንደማለት ነው። 5% እንግዲህ ከተኛሁኝ 5% ትቼ ወደ 95 ሄጃለሁ ነው። ግልጽ የሆነ ነገር ነው። አሁን ሪያሊቲው እንዲያመልጠኝ ግን አልፈልግም። ስለዚህ ነቅቶ መተኛት ያደርሰኛል። ንቃቱ 95% ውስጥ ያለውን ሪያሊቲ ይነግረኛል። ንቃቱ መተኛቱ ደግሞ አካሌን ትቼ መሄዴ ማለት ነው። ሰመመን ውስጥ ከቤታ ወደ አልፋ ከአልፋ ወደ ቴታ ከቴታ ወደ ዴልታ። ግን ዴልታ ውስጥ ወይም ቴታ ውስጥ ሆኜ ቤታ ብሬን ዌቭ አለኝ። እዛ ውስጥ የሚካሄደውን ነገር አውቃለሁ። አለበለዚያ መተኛት ነው የሚሆነው። ከተኛን ደግሞ ኮንሽስነሱን ኤክስትራክት ማድረግ አንችልም። ስለዚህ ተኝቶ መንቃት እንደማለት ነው። ነቅቶ መተኛት ምክንያቱም ተኝተሃል፣ የሚሆነውን ነገር ግን ታያለህ እና ቀላል ነው። ምክንያቱም ገና ልትበር ነው እኮ ሰዎችን ልታገኝ ነው፣ ልትነጋገር ነው። ስለዚህ እሱ ላይ ነው። አሁን እንግዲህ ከ95% ሲሄድ እንግዲህ አንዱ ቴክኒኩ የተነጋገርነው ነው። ሁለተኛው ምን አይነት ፕሪንሲፕል አለ? ለአንድ ነገር አቴንሽን ከሰጠሁት ኤነርጂ ሰጠዋለሁ። በፊዚክሱም እንደዚህ የታወቀ ነገሩን ለማሳጠር እና አሁን ምን ይሆናል ለወደፊቱም የምንጠቀምበት ነው። ቀኝ እጃችን የመጀመሪያ ጣት ላይ ለምሳሌ ኮንሰንትሬት ካደረግን በእውነት እየሞቀ ይሄዳል። በጣም እሱን ብቻ ስናስብ ማለት ነው። እሱን ብቻ አሁን ሌላ ምንም ፎርሙላ የለውም። ይህን ስናደርግ በፊዚክስ where the focus goes energy flows። እንዴት ነው የምናውቀው? ይሞቃል ማለት ነው። እሺ ይሞቃል ወይም እንደ ኤሌክትሪክ ንዝረት ይሰማኛል ማለት ነው። አሁን ሌላ ሐሳብ ከሌለ ስለ ንዝረቱ ብቻ ነው የሚሰማኝ ማለት ነው። እሱን አቆየዋለሁ ማለት ነው። ኦኬ። ስለዚህ ምን ይሆናል? ኒውቶን እንደሚለው ይህንን 5% ትንሽ ካሳረፍኩት የበለጠ ከ95% ትናገኛለሁ ነገር ይሆንና ፊል እያረኩት ነው። እኔ በጣም ይላሉ ይነዝራል። ለምሳሌ ሐሳብ ካስቸገራችሁ እሺ ምንድነው ከአንዱ ጣት ወደ ሌላው ጣት ልትሻገሩ። ስለዚህ ሌላው እንግዲህ ሐሳብ
እንዳይወስደን ነው ነገሩ። ሀሳብ ቢወስደን ተመልሰን ደግሞ ወደ ጣታችን እንሄዳለን። የሚያስቸግረን ከሆነ እንግዲህ ወደሚቀጥለው እንዘላለን። እንደዛ ስትል ጣታችንን እናሞቀዋለን ነው ነገሩ። ይህ ይነዝረናል እንደ ኤሌክትሪክ ነገር። ከዛስ አሁን እሷን ከሱ ጋር በመለማመድ እንደዚህ በአንድ በኩል እንደ ግብፃውያን ከሆነ ጓደኛህ ነው፣ መንትያህ ነው። ሌላኛው ስፒሪቹዋል ማንነት ያ ሙቀት፣ ያ ጣትህ ላይ ያለው ሙቀት ኦኬ፣ ትንሽ ቆይቶ ጠቅላላ ሰውነትህን ያሞቀዋል። ኦኬ፣ አሁን ያቺ ሙቀት ተለይታ ልትሄድ ትችላለች አይነት ነገር እና እነ እገሌ ምን ያደርጉ ይሆን ብለህ ካሰብክ ለምሳሌ ወዳሉበት ሄደህ እያያቸው ነው ማለት ነው። ከሩቅ ማየት የሚሉት ማለት ነው። ሪሞት ቪዊንግ እንደዚህ። ምክንያቱም ዴስቲኒህን ታውቃለህ፣ አቅጣጫህን፣ ለምን እንደተፈጠርክ ሁሉም ነገር ምክንያት አለው እና ምክንያትህን ትፈልጋለህ። እግዚአብሔር እንዴት እንደምታገለግል ራሱ ያውቃል። ነገር ምን ያህል ነው በቀን ማድረግ ያለብን? ይሄንን ሁልጊዜም እንደሱ እያደረግን ነው ሂደቱ። ዋው! ፓርቲኩላርሊ ጥሩ እንትን የሚሄደው ግማሽ እንቅልፍ ምናምን ስኖር ለምሳሌ ከቤታ ወደ አልፋ ወረድ ስል ይታዩኛል ነገሮች እና እንደ ሌሎቹ እንደዚህ አስተንፍሱ እንደዚህ ቁጭ በሉ ምናምን አሳች ሳይሆን እንደ ቴስላ ለምሳሌ ወንበር ላይ እንደዚህ ተንጋሎ አፉን ከፍቶ ይሁን ምን ይሁን እንግዲህ ብዙ ነገር ይታየዋል። በዛ አንጻር ማግኘቱ ነው ጥሩ። እና ስዕሎች ይኖራሉ፣ ብዙ የሚታዩ ነገሮች አሉ የተዳፈኑበት። ይህንን ስናደርግ እንግዲህ በደንብ ይገባናል ነው። ከዛ ስለ ሞት ብዙም የሚያሳስበን አይኖርም። ምክንያቱም መኖርና መሞት ብዙም ልዩነት የላቸውም። የአንድ ሳንቲም ሁለት ገጽታዎች ናቸው። እና ተገናኝተን ለምሳሌ እንደምን አለህ ምናምን ተባብለን አካል አለህ ታች ምናምን ብዬ ጠይቃለሁ። የለኝም ካልኩ ሞቻለሁ እንደማለት ነው። እንደሱ ነገሮች አሉ። 95 እና 95% በቀላሉ ሊዋሃዱ የሚችሉ የሚስማሙ አይነት ፍሪኩዌንሲዎች ናቸው። ምክንያቱም ፐርፐስፉሊ ስለተሰበሩ ስለቆረጣቸው ሰይጣን ሉሲፈር ያ ኤነርጂ ቢትዊን ዘ ላይንስ ይሉታል ለምሳሌ ኦር ቢትዊን ዘ ወርድስ እሱ ብዙ ምስጢር ይሰጥሃል ነው። ለምሳሌ እንደዚህ አይነት ኤክሰርሳይዝ ስናደርግ ቆይተን መጽሐፍ ቅዱስ ምናምን ካነበብ በጣም ነው ዲፕሊ መጽሐፍ ቅዱስ የሚታየው እና በጣም ሳቲስፋይንግ ደስ የሚል ስቴት ኦፍ ኮንሽስነሳችን ሃይ ስለሚሆን ይገባናል። መንፈስ ቅዱስ ጋር እንዋሃዳለን። ከኦተሩ ጋር ኮሚኒኬት እናደርጋለን አንድነት እና ይሄ ነገር እንግዲህ ጎሎብናል። በዚህ መልኩ ዓለምን ልናሻሽላት እንችላለን የሚሉት ነገር ያለው እና ኢትዮጵያ እንግዲህ ዋና ተዋናይ ናት። ምክንያቱም ይህንን እውቀት እስካሁን ድረስ ይዛው ያለችው ኢትዮጵያ